ሰላም እንዴት ናችሁ? በዛሬው የፈትል ሀሳቦች ፖስት የምንዳስሰው አለን ዋትስ በኦቨርቲንኪንግ ወይም ልክ ባጣ መብከንከን ዙሪያ ያለውን እይታና መንስኤውም ምንድን ነው ብሎ እንደሚያምን በተመለከተ ይሆናል። እነሆ። አለን ዋትስ ሀሳቡን ሲጀምር ከመጠን በላይ ማሰብ ወይም መብከንከን ጋር በተያያዘ ስለ መነሻ ምክንያቱ ብዙ የምንስተው ነገር እንዳለ ታውቃላችሁ ይለናል። በዚህ ርዕስ ስር ያለውን እይታ ከማስረዳቱ በፊት ገና ከመነሻው ችግሩን እንደ ጠላት አሊያም ከአእምሯችን ጋር እንደተያያዘ ችግር አድርገን እንቆጥረዋለን። ይህንንም ከመጠን በላይ ማሰብ ማቆም አለብኝ ወይም በረባ ባልረባው መጨነቅ አልፈልግም፣ ግን በቃ አልችልም ስንል እንሰማለን። ይሁንና ልክ ያጣ መብከንከን በራሱ ችግሩ አይደለም ብላችሁስ ይለናል። ይልቁንም አንዳንድን ጉዳይ በተመለከተ ከመጠን በላይ መብሰልሰላችን በጣም አስፈላጊ የሆነ ነገር ሊነግረን እየሞከረ እኛ ግን አላዳምጥ ብለን ቢሆንስ? ነገሩን በቀላሉ ለመረዳት ልክ ያጣ መብከንከን እሳት ወይም ጭስ በቤታችን ውስጥ ቢነሳ እንደሚጮህ ማንቂያ ቁጠሩት ይለናል አለን ዋትስ። በዛ መልክ ካያችሁት አንዱ ምርጫ ይህን ማንቂያ በማማረርና ዝም ለማሰኘት በመሻት የተለያዩ ዘዴዎችን መሞከር እንችላለን። ሌላው ድምፁን እና ኡኡታውን ችላ ማለትን መለማመድ ወይም ራሳችንን ለማዘናጋት መሞከር ነው። ነገር ግን ከነዚህ ውስጥ አንዳቸውም የእሳት ማንቂያው ደወሉ መጀመሪያውኑ ለምን እሪ ይላል ለሚለው መሰረታዊ ጥያቄ መልስ አይሰጡም። ይልቁንስ ውስጣችን ስለ የትኛው እሳት ሊያነቃን ፈልጎ ነው እንዲህ የሚጮኸው ብሎ መጠየቅ መልካም ነው። በዚህ ዙሪያ የሚያጠነጥኑ አብዛኛዎቹ አረዳዶች ልክ ያጣ መብከንከን ከማንቂያ ጥሪነቱ ይልቅ በተሳሳተ መልኩ ራሱ እሳቱ እንደሆነ አድርገው ያቀርባሉ። ነገር ግን ከመጠን በላይ ማሰብ ወይም መጨነቅ ማንቂያው እንጂ እሳቱ አይደለም። እንዲያውም የችግሩ ጠቋሚ መልእክተኛ፣ የሌላ መሰረታዊ ሁከት ምልክት ነው። እናም ይህን ምልክት ምን ሊነግረን እየሞከረ እንደሆነ በትክክል እስክንረዳ ድረስ አእምሯችንን ለማረጋጋት የምንጠቀማቸው ማናቸውም ዘዴዎች የችግሩን መንስኤ አይፈቱም። በሚቃጠል ቤት ውስጥ ቆሞ የጭስ አነፍናፊውን እሪታ ችላ ማለት እሳቱን አያጠፋውምና ይለናል አለን ዋትስ። ታዲያ ልክ ያጣ መብከንከን በእርግጥ ሊነግረን የሚሞክረው ምንድን ነው ብለን ስንጠይቅ ፈርጀ ብዙ ምክንያቶች ቢኖሩም በዋነኛነት ግን ከእውነተኛ ማንነታችን ጋር በሚጻረር መልኩ እየኖርን እንዳለ ያመለክታል። ከአስተዳደጋችን፣ አስተሳሰባችንና በአካባቢያችን ካለን ሚናና ማንነት ጋር በተያያዘ ከመጠን በላይ መጨነቅ በቀዳሚነት የሚነግረን የመጀመሪያው ነገር በቁጥጥራችን ስር ያልሆኑ ነገሮችን ለመቆጣጠር እየሞከርን እንደሆነ ነው። አእምሯችን ወደ እንዲህ ያለ መብከንከን የሚገባው ብዙውን ጊዜ በነገሮች ላይ እርግጠኛ መሆን ሳንችል ስንቀር፣ ወደፊት ምን እንደሚከሰት ግልጽ አልሆን ሲለን እና የአንድን ነገር አካሄድ ውጤት መተንበይ ሲያዳግተን ነው። ያኔ አእምሯችን እያንዳንዱን ኩነት ለማሰብና ለመመዘን መሽከርከር ይጀምራል። ለእያንዳንዱ መላምት መልስ ለማግኘት ይሾራል። ማስተማመኛ ለማይገኝለት ነገር ማረጋገጫ ፍለጋ ይባዝናል። በመሆኑም ልክ ያጣ መብከንከን የሚጠቁመን ነገር የህይወትን ሂደት ለመቆጣጠር ባይቻልም ህይወትን ለመቆጣጠር እየተፍጨረጨርን እንደሆነ ነው። ከአቅሙ በላይ የሆነ እንቆቅልሽ እንዲፈታ ለአእምሯችን የቤት ሥራ ስንሰጠው ማብቂያ ወደሌለው አዙሪት ውስጥ እንደምንከተው፣ ያ ደግሞ አእምሯችንን ልክ አንዲት ከዛፍ ላይ የምትወድቅ ቅጠል የምታርፍበትን ትክክለኛ ቦታ እንዲያሰላ እንደመጠየቅ መሆኑን መረዳት ላይ ነው። ያን የሚወስኑት ምክንያቶች ተለዋዋጭ ቢሆኑም አስላና መልሱን አምጣ ብለን እናስጨንቀዋለን። ከዛም ሾሮ ሾሮ ሲደክም ለምን እንደታከተ እኛኑ ይገርመናል። ስለሆነም ችግሩ ራሱ ከመጠን በላይ ማሰብ ሳይሆን ይልቅም ዛሬ ላይ ሆነን ነገን የመቆጣጠር ህልማችን፣ እርግጠኝነት ከሌለበት ነባራዊ ሁኔታ ጋር ያለን ትስስር፣ እንዲሁም የነገሮችን ሂደት ውጤት የመቆጣጠር ፍላጎታችን ነው። ልክ ያጣ ማሰላሰል ከሚችለው በላይ
አድርግ ያልነው አእምሯችን መልስ ለማግኘት የሚባክንበት ከንቱ ሙከራ እንደሆነ አለን ዋትስ ይጠቁማል። ሌላው ከመጠን በላይ ማሰብና መጨነቅ የሚነግረን ነገር በራሳችን ላይ ያለን እምነት እንደቀነሰ ነው። የጭንቀታችንን ይዘት በጥንቃቄ ካዳመጥን ብዙውን ጊዜ ከውሳኔዎች ጋር ይያያዛል። ይህን ስራ ብገባ ወይስ ያኛው ይሻለኝ ይሆን? እዚህ ግንኙነት ውስጥ ልቆይ ወይስ ይቅርብኝ? እሺ ልበል ወይስ አይሆንም ማለት ይበጀኛል? አማራጮቻችንን ከልክ በላይ በማውጠንጠን አእምሮአችንን እናታክታለን። ግን አንዱንም መረጥን ሌላውን ውጤቱ ምንም ይሁን ምን እወጣዋለሁ ብለን ራሳችንን አናምንም። ነገሮችን የመቋቋም ችሎታ፣ ብልሃት እና የሚፈጠረውን ሁሉ የመምራት መሰረታዊ ብቃት እንዳለን እንዘነጋለን። ስለዚህ አእምሮአችን እንከን የሌለው ውሳኔን ፍለጋ ይባዝናል። ይሁንና ፍጹም ውሳኔ የለም። ከምንም አይነት ችግር የጸዳ ምርጫ ማግኘት ከነባራዊው እውነታ ጋር ይጻረራል። እያንዳንዱ ምርጫ ወደ አንድ ቦታ ያመራል። ስለሆነም ከመጠን በላይ መጨነቅን ለማቆም ፍጹም የሆነው መንገድ የቱ እንደሆነ አስቀድመን ማወቅ እንደማንችል መረዳት መልካም ነው። ውሳኔያችን ከምርጫችን ባሻገር ውጤቱ ወዴትም ቢያመራ በራሳችን ላይ መተማመንን ማዳበር ይኖርበታል። ከራሳችን ውጭ እርግጠኝነትን ፍለጋ የምንርገበገበው በራሳችንና በውስጣችን መተማመን ሳይኖር ሲቀር ነው እና የምንመርጠውን ማንኛውንም ነገር ለመቋቋም አቅም እንዳለን ማወቅን እንረዳ ይለናል የሐሳቡ ባለቤት። ሶስተኛውና ምናልባትም ይበልጡን ትኩረታችንን የሚሻው ደግሞ ከመጠን በላይ መጨነቃችን በመሰረቱ እኛነታችንን ከሐሳቦቻችን ጋር አንድ አድርገን እያየን መሆኑን ያመለክታል። ጭንቀታችንን በሐሳብ ብዛት ለመፍታት መሞከርም እሳትን በእሳት ለማጥፋት እንደ መሻት ይቆጠራል ይለናል አለን ዋትስ። ብዙዎቻችን ሐሳቦቻችንን ከራሳችን ጋር አንድ አድርገን እንቆጥራለን። አንድ ሐሳብ ሲመጣ እኔ እያሰብኩ ነው እንላለን። አእምሮአችን ሲታክት እኔ አእምሮዬን ዝም ማሰኘት አልችልም እንላለን። ግን ይህ እኔ የምንለውን ማንነት በጥንቃቄ ብንመለከት ከማሰብ በፊት ግንዛቤ ወይም ኮንሽስነስ እንዳለ እንረዳለን። ያ ግንዛቤ ወይም ንቃተ ህሊና የምንለው ማንነታችን ራሱ ሐሳብ ሳይሆን ይልቁንስ የሐሳብ ዑደትን የሚታዘብ እኛነታችን እንደሆነ መረዳት ተገቢ ነው። እኛ ሐሳባችን ሳንሆን ማሰብ እንደምንችል የሚረዳው ማንነታችን ነን። ይሁንና በአመዛኙ በሐሳባችን ፍሰት ስለምንጦዝ ለሐሳብ መፍለቂያ ቦታ የምንሰጥ ባለቤቶች መሆናችንን እንዘነጋና ራሱ የሚፈልቀው ሐሳብ ነን ብለን እናምናለን። ያኔም አለቅጥ መጨነቅ ሲከሰት በእኛ ውስጥ ባለው ሐሳብ ውስጥ የሚከናወን ነገር መሆኑን በመዘንጋት እኛ ራሳችን ውስጥ እንደሚሆን አድርገን እንታወካለን። ስለሆነም ራሳችንን ከሐሳቦቻችን ለይተን የማየትን አስፈላጊነት በአጽንኦት ያሰምራል። ይሁንና ልብ ካል ይላል አለን ዋትስ፣ ልክ ያጣ መብከንከን ሊያስታውሰን እየሞከረ ያለው ይኸውላችሁ ራስን ከሐሳብ ጋር አንድ አድርጎ ማየት እንዴት እንደሚያታክት፣ አንዱ ሐሳብ ሌላውን እየመዘዘ ሰንሰለቱ እንዴት ማብቂያ እንደሌለው እናስተውል። እናም ሐሳቦቻችንን ከራሳችን ማንነት ጋር ነጥለን እንይ እያለን እንደሆነ ማስታወሻ ይሁነን። በኦቨርቲንኪንግ ወይም ልክ ባጣ መብሰልሰል ዙሪያ የማጋራችሁ ሐሳብ እዚህ ላይ አበቃ። በቀጣዩ ፖስት ሌላ ርዕስ ይዤላችሁ እስክቀርብ ሰላም ሁኑልኝ።